ትኩስ ወሬ ላይ ነው የደረሳችሁት እንዴ? ትኩስ ወሬ በቃ ይሄ የባቡር መስመር ይታያችኋል። ከሰበታ ወይ ዲማ ተነስቶ ድሬዳዋ የሚወስደው ነው። የሚገርማችሁ ነገር ብሎኑ እዩ በምን መልኩ ሰዎች እየዘረፉ እንደሚሰርቁት እዩ። ተፈቷል። እያያችሁት ነው አይደል? እንደው ምን አይነት ሀገር ላይ ነው ያለነው? እዩ ተፈቷል። ይሄንን ኢንስፔክት ያደርጋል የተከታተላል። እዩ እንዳለ ያልተፈታ የለም። ብሎኑ ሳይፈታ ሲቀር ይሄን ነው የሚመስለው። ተፈቶ ደግሞ አያችሁት? እዩ ጉድ በሉ። ይሄ ተፈቷል። ሉላ ሳያችሁ ደግሞ ሌላ ነገር ጉድ በሉ። እንዳለ ተፈቷል። እያያችሁት ነው። ምን አይነት ማህበረሰብ ነው ያለን እኛ ሀገር ግን ምን አይነት ማህበረሰብ ነው ያለን? ይሄንን ፈቶ የሚወስድ ፈቶም ወስዶ የሚሸጥ ትውልድ ነው ያለው። እንደው ምን አይነት ሌባ ትውልድ ነው የተፈጠረው? ጉድ ነው። ተመልከቱ። ቆይ ላሳያችሁ። ስተዋል። እዚህ ጋር አላይመንቱን ኦልሬዲ ስተዋል። አያችሁት? እንዳለ ተፈቶ እዩት። ጉድ በሉ። ይሄ የማይታወቅ ሆነ አንድ የመንግስት አካል ኃይል ይለው ይገባል። ይሄ ሰበታ ላይ ማዞሪያ አካባቢ ያለ ትሬኑ መስመር ላይ ነው ያለው። ተመልከቱ ምን ያህል እንደሳተ መስመሩ እንደተዛባ እዩት። አያችሁ? ትሬኑ ጎማ የሚያርፍበት ምን ያህል ስቶ እንዳለ አላይመንቱን ስቶ እንዳለ አያችሁ? ምን ያህል ስቶ እንዳለ እያያችሁት እዩ እንደሳተው። ታዲያ አሁን እንደዚህ አይነት ትውልድ ይዘን እስቲ ያልተፈታ አሳዩት። እስቲ እዩት ያልተፈታው። ይሄው ተፈቶ ይሄው የሰው ህይወት ይዞ ነው የሚጓዘው ትሬኑ። ንብረት ከፍተኛ ንብረት ይዞ ነው የሚጓዘው። ይሄው እንዳለ ተፈቶ አልቋል። አሁንም አደጋ ከመድረሱ በፊት ይሄ ነገር ኃይል ይባል ይገባል። እያያችሁት ነው። ይሄ መስመር ነው እንግዲህ ጧትና ማታ ትሬን የሚጓዝበት መስመር ነው። በዚህ ደረጃ እያንዳንዱ ብሎን ተነስቷል። ይሄው እዩትማ በዚህ መስመር በስማ ይሄማ ብሶበታል። ይሄው እዩት። ይሄ የተፈታው ነው። ይሄ ያልተፈታው አብዛኛው እንደምታየው ተፈቷል። ይሄው ያሳውቃል። እያያችሁት ነው። ምን አይነት ትውልድ እየተፈጠረ ነው ያለው? ይሄንን የሚፈታ ለራሱ ጥቅም ለሀገር ጥቅም የተሰራን የትሬን መስመር ፈቶ የሚሸጥ ትውልድ፣ ገዝቶም የሚያተርፍ ትውልድ፣ ፋብሪካዎችን ተቀብለው ይሄንን ብሎን ተቀብለው ወደ ብረትነት የሚቀይሩ ትውልድ ገዳይ የትውልድ ትስስር እየመጣ መሆኑ በጣም ያሳዝናል። እንደ ሀገር ይሄንን መንግስት የመቆጣጠር ግዴታ አለበት። እያያችሁ በጣም ያሳዝናል። በእውነት በጣም ያሳዝናል። ትኩስ ወሬ ላይ ነው የደረሳችሁት እንዴ? ትኩስ ወሬ በቃ እኔ ከየት እንደመጣሁ አልታወቅም። የሆነ ፋንዲያ ፊት ነኝ እንደምታዩ። ጠቅላላ ቤተሰብ ተቀዮች ናቸው። ጸጉሮን ይችላል። ከየት አባቱ የመጣ ነው የሚባለው። እናቴም እንደዚሁ ጠይም ነው። አያቴም ብታያት ስዕል ናት። አጎቴ ብታየው በቃ ኢየሱስ ክርስቶስ ነው የሚመስለው። እናቴ አሁን ያሳደገች ብታያት ነፍሷን ይማር የመጨረሻ ልዩ ናት። እና እኔ እሷ መካከል ቁጭ ስል ይሸማቀቃሉ፣ በፀጉሬ ይሸማቀቃሉ፣ በአፍንጫ የራሱ ይሸማቀቃሉ። እንደሷ ለምን ቀጥ አላለችብኝ? አባቴ ጋር ስቀመጥ እኔ ብዙ እዚህ አካባቢና እዚህ ብቻ ነው ጺም ያለ፣ እንደዚህ እዚህ ጋር የለኝም። የሱ ግን ይሄና ደረቱ ሁሉ መስቀል የሰራ ቁጭ ስል ይሸማቀቃሉ። የምን አባቱ የፋንዲያ ከየት የመጣ ነው? ትኩስ ወሬ ላይ ነው የደረሳችሁት እንዴ? ትኩስ ወሬ በቃ ቤት የምታከራዩ ሰዎች በስንሰት አዳምጡኝ። በየአመቱ ምን ያህል ግብር ለምታከራዩት ቤት እንደምትከፍሉ ይፋ ወጥቷል። ገቢያችሁ እስከ 24000 ብር የሆነ ምንም አይነት ግብር አከፍሉ። ከ24000 እስከ 48000 ደግሞ ከሆነ 15 በመቶን ትከፍላላችሁ። ከ48000 እስከ 84000 ደግሞ 20 በመቶ፣ ከ84000 እስከ 120000 ደግሞ 25 በመቶ ይከፈላል። ከ120 እስከ 168000 የምታገኙ ደግሞ 30 በመቶ ሲሆን ከ168000 ብር በላይ ደግሞ የሆነ 35 በመቶ ትከፍላላችሁ። ስለ ኢትዮጵያ የኢኮኖሚ ሁኔታና ስለ ቢዝነስ መረጃዎች መስማት ከፈለጋችሁ የአካውንት ትክክለኛ አካውንቱን ላይክ እና ፎሎ ማድረግ እንዳትረሱ። ትኩስ ወሬ ላይ ነው የደረሳችሁት እንዴ? ትኩስ ወሬ በቃ የባለቤቱን የዳሌ ማሳደጊያ ቅባት ፊቱ ላይ ተቀባው በኬንያ የሚኖር አንድ ግለሰብ ተራ የፊት ቅባት መስሎት ፊቱ ላይ ተቀብቶታል። ከጥቂት ጊዜ በኋላም ግን የሰውየው ጉንጮችም ተቀይረዋል። የባለቤታችሁን ቅባት ከመቀባታችሁ በፊት ስሙን ማንበብ እንዳትረሱ። ትኩስ ወሬ ላይ ነው የደረሳችሁት እንዴ? ትኩስ ወሬ በቃ ሴቶች ኑ ጉዳችንን እንይ። በምስሉ ላይ እንደምትመለከቱት የሬት ተክል ነው። የሬት ተክሉን ካጸዱት በኋላ ይገነጥሉታል። እዚህ ጋር እንደምታዩት ማሽኑ እየገነጠለው ይገኛል። ከዛ በኋላ እንግዲህ እንደምታውቁት የሬት ተክል በተፈጥሮ የጄሊ ባህሪ ስላለው
ያን የጄሊ ባህሪ ካስወገዱት በኋላ እንደ ክር አይነት ነገር ይወጣል። በስርዓቱ በፓተርኑ መሰረት እንደዚህ እየተደረገ እየተበጠረ ቀጥ መስመር እንዲይዝ ያደርጉታል። መጀመሪያ አካባቢ የቧንቧ ሰራተኞች ይዘው የሚዞሩት ቃጫ ነበር የመሰለኝ። ምናልባት እሱ ሊሰሩት ነበር የመሰለኝ። ግን ደግሞ እስቲ እዩት ፕሮሰሱን ጉድ ነው የምታዩት። መጨረሻው የሚገርማችሁ ነው የሚሆነው እና እንደምታዩት ከተገመደ በኋላ ኬፕ ነገር አዘጋጁ። ይሄ ከሂውማን ኤር በታች የተጠቀሙት ኬፕ አለ። እሱን ኬፕ ላይ እንግዲህ እንደምታዩት ነው ወደ ፀጉርነት ተቀይሯል። ቀለም ነክረውታል። እዚህ ጋር ጥቁርና ነጭ ቀለም ተነክሯል። ከዛ በኋላ እንግዲህ ፕሮሰስ ውስጥ ምን እንደሆነ እናያለን። ገምታችሁ ነበር ይሄ ነገር ፀጉር ይሆናል ብላችሁ? እንግዲህ እንደዚህ አምሮብን ዘንጠን የምንዞረው ፀጉር ይሄ ሆኖ አርፏል ማለት ነው። ተመስገን ነው። ግን ከእንደነዚህ አይነት ተክል መሰራቱ አሪፍ ነው ብዬ አስባለሁ። ይህ ቪዲዮ እስካየሁበት ሰዓት ድረስ የሚመስለኝ የነበረው የሆነች የሞተች ሴትዮ ፀጉር ተሸክሜ የምዞር ነበር የሚመስለኝ። ታዲያ ከዛሬ ጀምሮ ይህ ሀሳብ ከኔ ይወገዳል። ተመስገን ብያለሁ። ለማንኛውም ግን እንዴት አያችሁት? እንደዚህ አምሮብን እንደዚህ እንደ ባንዲራ አውለብልበን የምንዞረው ፀጉር ከእሬት ተክል መሰራቱ ቴክኖሎጂ ሳናደንቅ አናልፍም። ሴቶች ግን ምን ተሰማችሁ? እስቲ ኮሜንት አድርጉልኝ። ትኩስ ወሬ ላይ ነው የደረሳችሁት። በአሜሪካ ሳይለንት ስፕሪንግ የተሰኘ ተቋም ተመራማሪዎች ባደረጉት አዲስ ጥናት በአብዛኛዎቹ ገበያ ላይ የሚገኙ የፀጉር ማራዘሚያዎች የሚቀጠሉም ሆኑ በራስ ቆዳ ላይ የሚለጠፉ ጤናን አደጋ ላይ የሚጥሉ ኬሚካሎች እንደተገኘባቸው ይፋ አድርገዋል። ለዝርዝሩ የፍራታ ጥላውን። የተቋሙ ተመራማሪ ዶክተር ኤሊሲያ ፍራንክሊን የፀጉር ማራዘሚያዎቹ የሚመረቱት የሰውን ፀጉርን ጨምሮ ከሰው ሰራሽ ክሮች መሆኑን ያስረዳሉ። ማራዘሚያ ክሮቹ ወይም ቃጫዎቹ በፀጉር ካውያ ሲተኮሱ እሳትን እንዲቋቋሙ እንዲሁም ውሃ እንዳይመጡና እንዳይርሱ ጸረ ተዋሲያንን ጨምሮ ኬሚካል እንደሚረጩ ጠቁመዋል። ይህ በመሆኑ ምርቶቹ በራስ ቆዳና አንገት ላይ ሲያርፉ ጎጂ ኬሚካል እንደሚለቁ ነው ያስታወቁት። የተመራማሪዎቹ ቡድን ከማራዘሚያ መሸጫ ሱቆች ከሰበሰቧቸው በውል ከሚታወቁት 43 የፀጉር ማራዘሚያ ምርቶች ናሙና ወስዶ ባደረገው ፍተሻ ከ900 በላይ ጎጂ የኬሚካል ቅሪቶችን ወይም አሻራዎችን አግኝቷል። በምርምር ግኝቱም የፕላስቲክ መስሪያ ቅንጣቶች፣ ፕላትሌትስ፣ የጸረ ተባይ መድኃኒት ወይም ስታይሪን ቴትራክሎቴን የተሰኙ መካተታቸውን አረጋግጠዋል። በዚህ ምርምር ከተለዩ 900 የኬሚካል አሻራ ወይም የቅሪት አይነቶች መረጃዎቹን በመለያ ማሽን አነጻጽሮ በስሪት ወይም በአይነት ተቀራራቢነት ያላቸውን በ9 ጥቅል ክፍል አስቀምጧቸዋል። ከእነዚህም መካከል የካንሰርና የስነ ተዋልዶ የጤና እክል የሚያስከትሉ የጡት ካንሰርን የሚያመጡ የነርቭ ስርዓትን የሚያስተጓጉሉ ከብዙዎቹ ጥቂቶቹ መሆናቸውን ነው የተገለጸው። ትኩስ ወሬ ላይ ነው የደረሳችሁት። በየቀኑ እርጥብ የምትበሉ ሰዎች ጤናችሁ ላይ ምን እየተፈጠረ እንዳለ ልንገራችሁ። ሲስተር መድኃኒት ነኝ ከቤተሳይዳ። እርጥብ በዘይት የተጠበሰ ድንችና ዳቦ በመሆኑ በውስጡ ያለው የፋይበር መጠን አነስተኛ ነው። ስለዚህም ለሆድ ድርቀት ያጋልጣል። ጥሩ የምንላቸውን የኮሌስትሮል መጠን በመቀነስና መጥፎ የምንላቸውን ደግሞ በመጨመር በጊዜ ሂደት የልብ ህመምን ያመጣል። ሌላው ሰውነታችን ውስጥ ያለውን የግሉኮስ መጠን ያለ አግባብ ቶሎ እንዲጨምርና ኢንሱሊንን በደንብ እንዳንጠቀም ያደርገናል። በተጨማሪም ለጨጓራ አሲድ መጨመርና ኢንፌክሽን ያጋልጠናል። ስለዚህ አጠቃቀማችንን በጥንቃቄ ማድረግ ይጠበቅብናል። የአመጋገብ ስርዓታችሁን ጤነኛ ለማድረግ የኒውትሪሽን ባለሙያችንን ባዮ ላይ ባለው ስልክ ያግኙ። ወይ ገንዘባቸውን እስከሚያገኙ ድረስ ግን ከከፈሉት ሰዎች ጎን ሆኜ ድርጅቱን ለመጠየቅ ሁሌም ዝግጁ ነኝ። እዛ ጋር ያልገባኝ ፊንቴክ የሚባለው ድርጅት መኪና እየሰጠ ነበር። መኪና ነው፣ አስመጪ ነው። ምንድነው የገጠመው? ምንድነው የገጠመው ችግሩ ምንድን ነው? እንግዲህ ምንድነው በሰዓቱ በ3 ወር አቀርባለሁ ብሎ በሰዓቱ አላቀረበም መኪና። አዎ ችግሩ ከምን መጣ እንዴት መጣ የሚለውን ነገር ያው እንደ ድርጅት ነው መልስ የሚሰጠው እንጂ አንተ እዛ ውስጥ የመግባትም አቅሙ እንትኑ የለህም። ውላችን ላይ አለ። ይሄ የማኔጅመንት የምናምን ስራኛ ነው አይመለከትም። የራሳቸው ጉዳይ ነው፣ የራሳቸው እንትን ነው የሚሆነው። ከዛ በተረፈ ግን ሰዎች ቀዳዳ ስለሚፈልጉ ስህተት ስለሚፈልጉ እዚህ እንኳ እኔ ስመጣ እኔ መጥቼ በሳምንቱ ነው በ10 ምናምን ቀኔ የድርጅቱ ባለቤቶች ብቻ የሆኑ ሰዎች ታስረዋል እዛ ኢትዮጵያ ላይ። ያንን ራሱ ከኔ ጋር ነው ያገናኙት። የድርጅቱ ባለቤቶች የታሰሩት መኪና እናስመጣለን ባሉት ቀን አምጥተው ስላላስረከቡ ነው እንጂ ያመጡት መኪና ለደንበኞቻቸው ሰጥተው ስለተበላሸ ምናምን አይደለም። እንዴ የኦሮሚያ የባህል ማዕከል ላይ አስረክበዋል። ፊገሩን ኤግዛክትሊ ይሄ ነው ማለት አልችልም።
ወዳጅነት ፓርክ ላይ አስረክቧል። ባለስልጣናቶች ባሉበት፣ ሚዲያ ባለበት፣ ቴሌቪዥን ባለበት፣ ሬዲዮ ባለበት ወዳጅነት ፓርክ ላይ አስረክቧል። መስቀል አደባባይ ያታውቀዋል። አዲሱን አደባባይ እዛ አደባባይ ሙሉ መልቶ በአይን እንኳ መቼም 100 በላይ ነው እንጂ 200 ምናምን ሊሆን ይችላል። አይ ዶንት ኖ ኤግዛክትሊ፣ ግን 100 በላይ መኪኖች ናቸው። ያንን ሰው ባለበት፣ ሚዲያ ባለበት፣ ሚኒስቴር ዴታ ባለበት፣ የአዲስ አበባ የመንገድ ስራ ምናምን ባለበት ቁልፋቸውን ተረክቦ መኪናቸውን እየነዱ ፎቶ እየተነሱ ሂዷል። ኤግዛክትሊ ስንት መኪና ነው ያስረከበው አላውቅም። ቴዲ ይሄ የኔ ስራ ማለት መኪና የተቀበሉ አሉ። ከዛ በኋላ ድርጅቱ በዶላር በውጭ ምንዛሪ እጦት ምክንያት መኪና ለምንድነው መኪና ማምጣት ያቆሙ? ምናል የምታውቀው ነገር አለ? ለምን አቆሙ? ምንም የማውቀው ነገር የለም። ምንም የምታውቀው ነገር የለም። እንዲህ ነው ማለት አልችልማ። ለምን መሰለህ? ይሄ ወሬ ደረጃ በምናምን የሚባለው እዚህ ጋር ብናመጣው ሪከርድ ከ3000 ሰው ውስጥ 100-200 ሰው ሪከርድ እያደረጉ የምትናገረው ነገር በጣም በጥንቃቄ ማለት ነው። ነገ እኔ ተጠያቂ ሊያደርገኝ ድርጅቱ ነገ እኔን እንዲከሰኝ አልፈልግም። ትክክለኛውን ነገር ነው እኔን ነው መናገር፣ ስለ ራሴ ነው መናገር የምችለው። ስለዚህ መንሱር ከዚህ ድርጅት ጋር ያለ ግንኙነት ሶሻል ሚዲያ ላይ ያለን ተጽዕኖ ፈጣሪነት ተጠቅመ ማስታወቂያ መስራትና መስራት ብቻ ነው። እሳሴት አሁን ኮሜንት ላይ እያየው ነው። ለሾው 2 መኪና አስረክበዋል ይላሉ። አሁን አስበው እንግዲህ መስቀል አደባባይን የሚያክል ቦታ ሞልተ እንግዲህ በቃ እንዲያው አይናችን እያየ አይደለም፣ ሁለቱንም አይናችንን ይዘን እንዲህ በትንሿ ቀዳዳ እንኳ እንይብባል 2 መኪና በላይ ነው። አይ ዶንት አንደርስታንድ ሰው ምን አይነት አመለካከት እንዳለው በጣም ነው የሚገርመን። ገብቷል? ይሄን ያክል ነው ፊገሩ ማለት አልችልም። በእርግጠኝነት ግን እጅግ በጣም ብዙ መኪኖችን አስረክበው በየወሩ ደግሞ ክፍያቸውን የሚከፍሉ ሰዎች አሉ። የእኔ ታርጌት የነበረው በ950 ሺህ ብር ሰው ተበድሮ ምንም አድርጎ ቢከፍል 950 ሺውን ደግሞ 5 ዓመት ስለሚጠብቅ የብዙ ሰው ህይወት ተቀይሯል። እውነቱን ለመናገር ቅድመ ክፍያ ነው። ሌላው በ5 ዓመት ከዛ መኪናው ዋጋ ተተምኖለታል ወይስ ፊክስ ፕራይስ? አዎ ዋጋ ተተምኖለት ምን ብሎ ምናምን ነው የሚሰጣቸው። ተፈራርመ ምናምን ቅድመ ክፍያ 950 ሺህ ውላ አድርገው በየወሩ ይሄን ያክል ብር ለመክፈል ብለው እንዴት ቴዲ ምን ሆነሃል? ማርሽ ባንድ ምናምን ነገር እኮ ተደርጎ ነው የሚያስረክቡት። እንግዲህ መስቀል አደባባይ እንደገና ደግሞ ወዳጅነት ፓርክ እኮ በጣም ብዙ ነው እኮ መኪና እንኳ የፈለገ ካርቶን ነው እንኳ ብትል 100 በላይ መኪና ነው እኮ የሚቆመው እዛ ቦታ ላይ። ካርቶን እንኳ 100 በላይ ነው የምታቆመው። አይደለም የአሻንጉሊት መኪና አይደለም። እንግዲህ መቼም መንሱር ጀማል ከሀገር የወጣህበት ጉዳይ ከዚህ ከፊንቴክ ጋር ምንም የሚያያዝ ነገር የለም። የመጣልህ ክስ የለ፣ ስም ዝርዝር በሚፈለጉ ሰዎች ውስጥ የለም አይደለም። ከዚህ ጋር የሚያያዝ ነገር አለው ከሀገር የወጣበት ወደ ቡርኪና ፋሶ? ቴዲ የዛሬ ሳምንት ምናምን የአዲስ አበባ ፖሊስ ከፊንቴክ ከሃሎ ታክሲ ከተለያየ ነገር ከነዚህ ሁለቱ ድርጅቶች በሚል የገንዘብ ዝውውር ያለባቸውን ሰዎች ተፈላጊ የሚላቸውንም ሰዎች ስማቸውን ፔጅ ላይ አስቀምጠዋል። ቴዲ እኔ እዛ ውስጥ ሊስት ውስጥ ለምን አልገባው? ለምን አካውንት ያልተዘጋም? በእነሱ ጋር መንግስት ባይዘዌ 10 ብር ቴዲ ለእኔ ሲያስገባልኝ ያውቃል። የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 5 ዓመት የእያንዳንዷን ወጪን መንግስት ያውቃል። ስንት ብር ለማን እንደላኩ ኤአይ ነው በዚህ ዘመን። እንደ ድሮ ኮምፒውተር የምትጎረጎረው ነገር የለም። መንሱር ጀማል በዚህ አካውንት በሱ ተመዝግቦ ያለ ኢትዮጵያ ውስጥ ያለ አካውንት ቀጣቅ ነው የሚያደርግልን። ለነማን ነው የላከው? ለዚህ ድርጅት ብለህ ሰሌክት አድርገህ ገንዘብ ተልኳል አልተላከም፣ ሁሉን ነገር መንግስት ያውቃል። ግን አሁን ዝም ብሎ የሚጠሩ ሰዎች አሉ። ቴዲ የአንተን ጥላቻ በመናገር በተለይ ደግሞ መንግስት ኢትዮጵያን እየቀየረ ነው፣ አገር እየቀየረ ነው፣ ፈጣሪ ካለ ወደፊት ተስፋ አለን ብለህ ስትናገር የመንግስት የፖለቲካ ፓርቲ ያደርጉና ጥላቻ ያድርባቸውና እነሱ ሰዎች እዛው ኢትዮጵያ ቁጭ ብለው የመንግስት ብር እየበሉ መንግስት ደሞዝ እየከፈላቸው ያን ነገር መናገርን የሚጠሩ ሰዎች ደግሞ አሉ። በዛ ላይ የሆነ ሰዓት ላይ የጠቅላይ ሚኒስትሩ የግል አክቲቪስት ነኝ ብለህ ነበር። እሱም አለ። እኔ ሁሌም የመንግስት አክቲቪስት ነኝ፣ መልካም እስከሰራ ድረስ
መልካም እየሰራ ደግሞ ስለሆነ ኢትዮጵያን እየቀየረልኝ ስለሆነ ደስ እያለኝ ነው የምናገረው። አሁንም ወደ ኢትዮጵያ የምመለሰው የምርጫ ቅስቀሳ ሲጀመር ብልጽግናን እንዲመረጥ ለማድረግ ነው የሚሄደው። አድቫንቴጁን ከሰጠኝ ከፈቀደልኝ ንገርልኝ ስለኔ ካለልኝ ደስ እያለኝ ያደርጋለሁ። ይሄ እንግዲህ 5 ዓመት ሙሉ ነው ይህን ነገር የምናገረው። 4 ዓመት ሙሉ ነው ይህን ነገር የምናገረው። ይሄ እኮ ሲሆን ቴዲ ሰዎች ከሆነ ባለስልጣን ጋር እኮ የሆነ የስልክ ልውውጥ ሊኖርህ ይችላል። መንግስት ያውቃል። ከሆነ ባለስልጣን ገንዘብ ወደ አንተ አካውንት ሲመጣ መንግስት ያውቃል። አሁን ሰሞኑን ምንድነው እየተናፈሰ የነበረው? የሆነ የመንግስት ገንዘብ ይዞ ነው ቡርኪና ፋሶ ኢንቨስት ሊያደርግ የሄደው። ቴዲ እኔ ከሀገር ስወጣ በንግድ ባንክ የሆነች ብር ነበረች። እሷን ካርዴ ላይ አድርጌ እንዲሁ ለኮፊ ለምናምን ፍሪ ምንድነው ዲዩቲ ፍሪ ላይ ሽቶ ለመግዛት ምናምን 2,000-3,000 ዶላር የምትሆን እንጂ ስክሪን ተደርጌ ሻንጣዬ ተፈትሾ ምናምን በቪአይፒ እንኳን አልወጣሁም። በህጋዊ መንገድ ነው እንደማንኛውም ሰው የወጣሁት። በቪአይፒ መውጣትም አቅሙ ስለሌለኝ ገብቶሃል። አካውንቴን መቼም ይህን ሁሉ ብር ተሸከመ ከሀገር አትወጣም። ሌላው አንድ በደንብ ማስረዳት ያለብህ ጉዳይ መንሱር ጀማል እንዳልከው የሶሻል ሚዲያ ተጽዕኖ ፈጣሪ ነህ። እንደ በአንተ ብትለው ባትለው ተጽዕኖ ፈጣሪ ነህ። የምትናገረው ንግግር ዜና ይሆናል። አንተ አሁን ዝም ብለህ እንደ ማንኛውም ሰው ኃላፊነት እንደጎደላቸው ሰዎች መናገር አትችልም። ቢኮዝ ለምትናገረው ነገር ጥንቃቄ እንደሚያስፈልግ ታውቃለህ። ከባለስልጣናቶች ጋር ፎቶ ስትነሳም ሰዎች ያን ነገር ሲያዩ መንሱርን የሚስሉበት መንገድ አለ። ምናልባት ከጀርባ የሚወሩ ነገሮች ካሉ እዚህ ኮመንት አንዳንዶችን እያየው ነው። ከባለስልጣናቶች ጋር በተለያዩ አጋጣሚዎች የምትነሳውን ፎቶ እያሳየ የማስፈራራት ባህሪ፣ ቢሮ ቀድሜ እኔ ልስተናገድ፣ ቅድሚያ ለእኔ ስጡኝ፣ እንዲህ አድርጉልኝ፣ እኔን ሰርቭ አድርጉኝ ምናምን እያልክ የማስፈራራት የማሸማቀቅ ነገሮች አድርገህ ታውቃለህ? ቴዲ ኢትዮጵያ ውስጥ አሁን እንደዚህ አይነት ነገሮች አንደኛ ነገር ቦታ የላቸውም። ለምን መሰለህ? ባለስልጣን ስላወቅ ወደ ባለስልጣን ቢሮ ስትሄድ ህገወጥ ነገር ይዘህ ከሄድክ ተጠያቂ እንደሚሆን ስለሚያውቅ ራሱ ለምን ፕራይም ሚኒስቴሩን አታውቅም? ለምን የፕራይም ሚኒስቴሩ ዘመድ አትሆንም? ለምን የኮሚሽነሮቹ ዘመድ አትሆንም? ህገወጥ ነገር ይዘለት ከሄድክ መቼም መፈረም አለበት አይደለ? ሪስፖንስብል መውሰድ አለበት። ያ ነገር ዛሬ ሳይሆን የዛሬ ዓመት ከየት መጣ የሚል ጥያቄ እንደሚመጣበት ስለሚያውቅ ፈራሚ እንደሆነ ስለሚያውቅ ፓስት ኤክስፒሪየንስ እሱ ቦታ ላይ ቁጭ ብሎ እየሰሩ የነበሩ ሰዎች ተጠያቂ ሆኖ ማለፋቸውን ስለሚያውቅ ማንም ሰው አያደርግልህም። ግን ቴዲ የትም የመንግስት ቢሮ በሚሄድበት ሰዓት ወረፋ ላይ እንኳ ያሉ ሰዎች ካሉ በእርግጠኝነት ነው የምነግርህ፣ ይሄ ቲክቶክ እዚህ ቁጭ ብሎ የሚሳደበው ሳይሆን መሬት ላይ ያለው ህዝብ ግን እጅግ በጣም በፍቅር ነው የሚወደኝ። መንሱር ፕሊዝ ቅደም ነው የሚለኝ። ብዙ ጊዜ ግን የመንግስት ተቋም አልሄድም ቴዲ። እኔ አልሐምዱሊላህ 20 ዓመቴ ነው ቢዝነስ ከጀመርኩ። ኢትዮጵያ ውስጥ ጉዳይ የሚያስፈጽምልን ሰው $100 ነው ደሞዝ የምትቀጥረው። ምን ላረግ ይሄዳለሁ? ምንም ጉዳይም የለኝም እዛ ቦታ የሚወስደኝ ቴዲ። መንግስት ባለስልጣን ቦታ የሚወስደኝም ጉዳይ የለም። በመንሱር ጀማል ስም በእናቴ በአባቴ በቅርብ ዘመዴ፣ እኔ እንዳውም ሲጀመር ወንድም እህት የለኝም። ቢኖረኝ ምን እንደሚፈጠር አስበው። በእኔ ስም በእናቴ በአባቴ መቼም ከዛ ውጭ ባለው በሩቅ ዘመድ ትልቅ ወይ የመሬትን ወይ የሆነ ነገር በስማቸው ልታደርግ አትችልም፣ ወይ ገንዘብ በሰው ስም ልታደርግ አትችልም። አይደለም? ይሄንን ሁሉ መንግስት ኢንቨስቲጌት አድርጎ ያውቃል በደንብ። ቢኖር እርግጠኛ ሆኜ ነው የምነግርህ፣ እስካሁን ፌስቡክ ላይ ተለቋል፣ ቲክቶክ ላይ ተለቋል፣ ለመንግስት ተላልፏል። ዛሬ እኮ ፌዴራል ፖሊስ አፕሊኬሽን አስቀምጦ እባካችሁ የተጭበረበራችሁ ሰዎች ካላችሁ፣ የተሰረቃችሁ ሰዎች ካላችሁ፣ የባለስልጣን ፎቶ እያሳዩ ገንዘብ የሚያጭበረብሩ ወይ ደግሞ ሊያጭበረብሩ የፈለጉ ሰዎች ካሉ በዚህ አፕሊኬሽን ድምፃችሁን ፊታችሁን ከፈለጋችሁ ደብቃችሁ ድምፅ ላኩልኝ። አይ ቪዲዮ ደግሞ እንፈልጋለን ካላችሁ ቪዲዮ ላይ አርጋችሁ ላኩልኝ። ሶስተኛ አማራጭ ደግሞ 911 ላይ ደውሉና ጥቆማ ስጡ እያለ ነው። ስታስበው ቴዲ ፌዴራል ፖሊስ የፈለገ ነገር ቢሆን ብሔራዊ ደህንነት፣ ይሄ የመንግስት ፖሊስ፣ አዲስ አበባ ፖሊስ ምናምን የሚባሉ የመንግስት ተቋማት እኔ ችግር ቢኖርብኝ ከሀገር እንዳልወጣ ለምንድን ነው የሚያደርጉኝ? ንገረኝ። እኔ
ተጨባጭ የሆነ ተጠያቂ ላገኝ የሚችል ነገር ቢኖር አንድ ስልክ ነው እኮ አንድ ደብዳቤ ነው ከሀገር እንዳትወጣ የሚያደርግ። እንዴት ከሀገር እወጣለሁ? እንዴትስ ወደ ሀገር ይሄዳለሁ?